ፖርኖግራፊክ ቪዲዮዎችን እያዩ እንዴ ምናምን ብዬ መዘጋበትም ጊዜ ነበር፣ በጣም ብዙ ማለት ነው። አይ ወር ሆነኝ እኮ ምናምንና አይ ወር ከሆነማ በቃ ጥሩ መጥተሃል ሰው ቢያንስ አንድ ነገር እየተባለ በአንድ ቀን 30 ላይ ትላለች። እንደዛም አለ በጣም ብዙ ማለት ነው። እዛ በተው አይቆምም እና በራስ አቅምም አይቆምም። እኔ በደንብ ማረጋግጠው ነገር እሱ ነው። እኔ በራሴ አቅም ምንም አድርጌ ላስቆመው አልችልም። ቤተሰብ ማንም ይሄ በጣም ቢያውቁ እንዲህ ነገር ይሉናል ብለን የምንሳቀቅባቸው ሰዎች አውቀው ራሱ ቢቆጡን አይቆምም፣ ጭራሽ ነው የሚብሰው። አዳምና ሔዋን ምስክሮቻችን ናቸው። በቃ ተው ነገሮችን ያበሳቸዋል። ለዛ ነው አምላክ ጋር መጠጋት ግን ፍላጎቱ እየቀነሰ እንዲመጣ ማድረግ በራሳቸው ካላደረጉት በስተቀር በዛ ነገር ፕራውድ እየተሰማቸው አሁን እኔ ማጨሱን ፕራውድ ሆኜ አይደለም የምናገረው። ነገር እኮ ምን ላይ እንደሞት ካላውቅም እኔ እኮ ራሴን አላምነው አምላክን ነው የማምነው ከምንም በላይ እና ነገር ምን ላይ እንደሞት ካላውቅም ድፍር ብዬ ሳወራ ግን ፍላጎቱን እየቀነሱ መሄድ በዛ ነገር ፕራውድ አለመሆን ትልቅ ነገር አይደለም። ይሄ በጣም ዋው ብሎ የሚያስጨበጭብ ነገር አይደለም እና የሚቆራበትም ነገር አይደለም። ለዛ ፍላጎታቸውን እየቀነሱ በጊዜ ሂደት ማለት ነው በጊዜ ሂደት እየቀነሱት ካልመጡ በቃ ዛሬ ከአንዳንድ ያቆማሉ ካሉ አያቆሙ እና ከአምላክ ጋርም በደንብ በየትኛውም እምነት ሙስሊም የሚሆኑ አምላካቸው ጋር ይቅረቡ፣ ክርስቲያን የሚሆኑ አምላካቸው ጋር ይቅረቡ። ግን ፍላጎታቸው እየቀነሰ እንዲመጣ ማድረግ ማንበብ፣ ሌላ ነገር ሱስ ማድረግ ማለት ነው። ከሱ በተቃራኒ ከዚህኛው እየቀነስክ እዛኛው ላይ መጨመር። አቶሚክ ሀቢት መጽሐፍ ጸሐፊው ጄምስ ክሊር በቃ ስሞል ሀቢት ቫልዩ አለው። ለዛ ስሞል ሀቢቶችን መገንባት ስሞል በጣም ለውጥ ስለሚያመጣ ሲሪየስሊ ለውጥ ያመጣል እና እኔ የጠቀመኝ እሱ ነው። አንዲት ልጅም ኢቭን የሆነ ጊዜ ኮንታክት አድርገኝ የዛሬ በጣም ገና ሶሻል ሚዲያ የወጣው ሰሞን ኮንታክት አድርገኝ እንደዚህ አዲክት ሆና ተቸግራ ፖርኖግራፊክ ነገር ለሷም ያልኳት ማለት አታቁሚ ግን ዴሊ ያየሽውን ሪፖርት እፈልጋለሁ ማለት እና ዴሊ ትነግረኝ ነበር። እየቀነሰ አሁን ይኸው ቶታሊ ኦልሞስት 4-5 ወር ይሆናታል ቶታሊ ከተወችው ሆነስትሊ ነው የምትነግረኝ የነበረው። አሁን ላይ ጎበዝ ተማሪ ናት፣ ዩኒቨርሲቲ ገብታለች። ዴን በቃ ጥሩ ወይ ላይ ናት። ቼክ አደርጋታለሁ ብዙ ጊዜ ሶ ሪፖርት አድርጊልኝ እላት ነበረ። ሶ እንደዛው ነው ተይ ብላት ኖሮ በዘፈን ከነ ነው የማይቆሙ ሴት ልጅም አዲክት ናቸው። በዚህ ወንድ ልጅ ብቻ አይደለም በዚህ ነገር እንትን ያሉትና በጣም አይቆምም ጀነራሊ። ለዛ በጊዜ ሂደት እየቀነሱ ሌላ ነገር ላይ አዲክትድ እየሆኑ ካልሆነ ከነ በጣም አይቆምም።